በጡረታ ቤታቸው አግኝታ ያነጋገረቻቸው ጋዜጠኛ ገነት አየለ ነች። በንግግራቸው መሃል ስለ ኤርትራ ሲነሳ ኮሎኔሉን የቦን አሰብን መልሼ ወስዳለሁ አሏት። ይሄ ንግግራቸው የደነቃት ገነት አሰብን ወስዳለሁ ሲሉ ኢንተርናሽናል ሕግስ ያንን ጥሰው ነው የሚወስዱት ስትል በጥያቄ አፋጠጠቻቸው። የመንግስቱ መልስ የሚያስደነግጥ ነበር። ስሚኝ፣ ይሄን ሁሉ ህዝብ የወደብ ለማኝ ከማድረግ የፈለገው ይምጣ፣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ህዝብ አንጡራ ሀብት ነው። የራሳችን የነበረው በኃይል ተወሰደ፣ በኃይል ማስመለስ ነው። ያውም የነሱ ቆስቋሽነት መሬታችንን ወስደው ጦርነት ከከፈቱብን አጋጣሚውን መጠቀም ነው። ዓለም የፈለገውን ማለት ይችላል። ቆራጥነትን ነው የሚጠይቀው። የሚመጣውን ለመቀበል ዝግጁ መሆን ያስፈልጋል። አሰብ ምንም የማያጠያይቅ የኢትዮጵያ ግዛት ነው። ኢንተርናሽናል ህግ ላልሹ ማን ነው ህግን አላከበራችሁም ሊለን የሚችለው? አሜሪካን? እነሱ የሰው ሀገር በቦምብ ሲደበድቡ ኢንተርናሽናል ህግን አክብሮ ይመስልሻል? ኢራቅን፣ ዩጎዝላቪያን፣ አሁን ደግሞ አፍጋኒስታንን በቦምብ የሚያጋዩት የትኛው ህግ ፈቅዶላቸው ነው? ደግሞም ይዞ መገኘት ነው። ምንም የሚያመጡት ነገር የለም። አንድ ሰሞን ሆይ ሆይ ቢሉ ቢንጫጩ ነው። ከዚያ ሁሉም ነገር ያበቃል። ሳዳም ሁሴን አንድ ሰሞን የዓለም ሰይጣን ተባለ። ከዛው ኡሳማ ቢንላደን። ከዛስ ምንም። ኢትዮጵያ የራሷ የሆነውን ሀብቷን አሰብን መልሳ ብትይዝ የአንድ ሰሞን ዜና ነው። በዛ ላይ አሰብ የአፋር ነው። በታሪክ አፋር ኤርትራዊ ተብሎ የሚታወቅበት ጊዜ ጨርሶ አልነበረም፣ ሆኖም አያውቅም። የአፋር ህዝብ ከኤርትራ ጋር ግንኙነት የለውም። በታሪክ በቋንቋው በባህሉ ቅርበቱና ግንኙነቱ ከሐረርጌ ከሸዋና ከወሎ ጋር ነው። ትስስሩም ከነሱ ጋር ነው። ሁልጊዜ የሚያዘመው ወደ ደቡብ ነው። ጣሊያኖች መላ ኢትዮጵያን ከባህሩ በር ቆርጠው ወደ መሃል በመግፋት ለመክበብና ለመውረር እንዲያመቻቸው ብለው መስመራቸውን ከምጽዋ ወደ ደቡብ ዘረጉ እንጂ ከዛ በፊትም ሆነ በኋላ አፋሮች የዚያ ክልል አካልም መሆን ከዚያ ክልልም ጋር መተዳደር አለባቸው የሚል ምንም አይነት ነገር አልነበረም። ምንም አይነት የባህል፣ የቋንቋ፣ የኢኮኖሚ መሰረት የለም። ከኛ ጋር ነው የኖሩት፣ አሁንም የሚኖሩት። ራሳቸውም እኛ ኢትዮጵያውያን ነን ነው የሚሉት። አንድም ጊዜ ኢትዮጵያዊነታቸውን ጥያቄ ውስጥ አስገብተው አያውቁም። ኤርትራ ነጻ ስትወጣ ወደዚያ ተቆርጦ የቀሩትም ቢሆኑ በሻዕቢያ ቅኝ አገዛዝ ስር ወድቀናል ነው የሚሉት። በሬፈረንደሙ ጊዜ አፋሮች ነጻነት ወይስ ባርነት ትፈልጋላችሁ የሚለው ተልካሻ ጥያቄ እንኳን አልቀረበላቸውም። በጦር ኃይል በቁጥጥር ስር ነው ያሉት። ስለዚህ አፋር ውስጥ የህዝብ ድጋፍ አለ፣ ህጋዊና ፖለቲካዊ እውነት አለ። አካባቢው ጣሊያን ይዞት በነበረበት ጊዜ በተባበሩት መንግስታት ደረጃ ኢትዮጵያን ቢያንስ አንድ የባህር በር ያስፈልጋታል የሚል መግባባት ነበር። በዚህ ሁሉ ምክንያት መጀመሪያውኑ አሰብ መሄድ አልነበረበትም። አንድ ወርቃማ ታሪካዊ ዕድል አምልጧል። የመንግስቱ ኃይለማርያም አካሄድ ያልጣማት ጋዜጠኛዋ ኤርትራ እኮ ነጻ መንግስት ነች ስትል አቋረጠቻቸው። መንግስቱ ግን ለዚህም መልስ አላጡም። እንዲህ አሏት፣ እርግጥ ነው ዛሬ ነጻ መንግስት ነች፣ እድሜ ለወያኔ። ግን ትላንት የኢትዮጵያ አካል ነበረች። ያንን ያህል ዓመት ስንዋጋ የተባበሩት መንግስታት ድርጅትም ሆነ አሜሪካ ወይም ሌሎቹ መንግስታት ኤርትራ የኢትዮጵያ ግዛት አይደለችም አላሉ። አንድም ጊዜ እንደዚያ ብለው አያውቁም። ጦርነቱ የውስጥ ጉዳይ ነው። ኢትዮጵያ የምትዋጋው አንድነቷን ለመጠበቅ ነው ብለው ዝም ነው ያሉት። አንድም ሰው በዚህ የጠየቀን የለም። ምክንያቱም ሐቅ ስለሆነ ብቻ ነው። ለኢትዮጵያ አዝነው ወይም አድልቶ አይደለም። በታሪክ የተረጋገጠ ሐቅ ስለሆነ ብቻ ነው። ስለዚህ ያን ሁሉ ዓመት ስንጨፋጨፍ ኤርትራ የኢትዮጵያ አካል መሆኗን ጥያቄ ውስጥ ያስገባ መንግስት አልነበረም። አንድም ቀን ኤርትራ የራሷ ታሪክ ያላት መንግስት ነበረች፣ ኢትዮጵያ ቅኝ ግዛት አድርጋ ነው የያዘቻት ብለው አያውቁም። እኛ ከወጣን በኋላ ነው ኤርትራን እንደ መንግስት ያወቁት። አዲስ አበባ ያለው መንግስት በገሃድ ኤርትራን ነጻ መንግስት ብሎ ሲያውቃት ሌሎቹ የማያውቁበት ምክንያት የለም። ውሰድልኝ ብሎ ለተባበሩት መንግስታት ደብዳቤ የጻፈው የኢትዮጵያ መንግስት ነው። ይህን የመሰለ ውሳኔ ለመወሰን መጀመሪያ ምንድነው የሚመጣብን ብሎ መጠየቅ ያስፈልጋል። የተባበሩት መንግስታት ሰራዊት ልኮ አይወረንም፣ ወይም አሜሪካን ጦር ልኮ አይዋጋንም፣ ወይም እንግሊዝ ወታደር አያዘምትብንም። ምንድነው የሚመጣው? ቢበዛው ግዘትና የኢኮኖሚ ማዕቀብ ነው። እኛ ሐቅን ይዘን ስለምንነሳ በመጨረሻ ላይ ማሸነፋችን አይቀርም። ወንጀለኛው እስራኤል ፍልስጤሞችን በየቀኑ ስትጨፈጭፍ ሕፃናቶቻቸውን ሳይቀር በጠራራ ፀሐይ ስትገል ምን ተደርጋለች? 130 ሺህ ጊዜ ተወግዛለች። ለአያሌ ዓመታት የሰው ሀገር በእብሪት ወራ ይዛ ቁጭ ብላለች። የጎረቤቶቿን መሬት ቀምታ ለደህንነቴ ስል ነው ትላለች። እኛ በታሪክ የራሳችን የሆነውን ነገር መልሰን ብንይዝ ምን እንዳይመጣብን ነው? በእርግጥ አንድ ሰሞን አቧራ ይጨሳል፣ ግን ለአጭር ጊዜ የሚንኳኳ ቆርቆሮ ነው። ለተወሰነ ጊዜ የሚደለቅ ከበሮ ነው። ከዚያ በኋላ ይበርዳል። አሜሪካና መሰሎቿ እንደሆነ የራሳቸውን ብሔራዊ ጥቅም የሚጋፋ ነገር ከሌለ በስተቀር ጉዳያቸው አይደለም። እነሱ እስከ መጨረሻው የሚገፉት የራሳቸውን ጥቅም የሚነካ ነገር ሲሆን ብቻ ነው። መለስ ዜናዊ ኢትዮጵያዊ ቢሆን ኖሮ፣ የኢትዮጵያዊነት መንፈስ ቢኖረው ኖሮ አሰብን ሳይዝ አይመለስም ነበር። ምናልባትም ለራሱም ቢሆን ኤርትራን በመሸጡ በታሪክ የጎደፈ ስሙን ሊያድስ ይችልበት የነበረውን አጋጣሚ ሳይጠቀምበት አሳልፎታል። ዛሬ ኤርትራዊ ነኝ የሚለው ሁሉ ትላንት በሰፊቱ ኢትዮጵያ እንደ ልቡ እየተዘዋወረ ሲነግድና ሲያተርፍ ነው የኖረው። ጋሪው የነሱ፣ ታክሲው የነሱ፣ የነዳጅ ቦቴው የነሱ፣ ሻይ ቤቱ፣ ሆቴሉ፣ ጋራዡ ሁሉ የነሱ ነበር። በኢትዮጵያ ውስጥ እንደ ልባቸው ሆነው ሀብት በሀብት ሆነው የትም ሄደው ሰርተው አግኝተው ነው። በኢትዮጵያ ምድር ጠዋት ማታ ከሚሰድቡትና ከሚያንጓጥጡት ኢትዮጵያ የበለጠ እንጂ ያነሰ ዕድል አልነበራቸውም።
ኃይለ ሥላሴም ቢሆኑ ሲያሞላቅቋቸው፣ ሲሾሟቸው፣ ሲሸልሟቸው በአገራቸው ላይ ፋብሪካ፣ ትምህርት ቤት ሲከፍቱላቸው ነው የኖሩት። ለነሱ ያደረጉትን ያህል ለአሩሲ ወይም ለሲዳማ አላደረጉም። ዛሬ ኤርትራ ውስጥ ስንቱ እንጀራ ያምረዋል፣ ስንቱ አዛውንት ቡና ይጠማዋል። አለማወቅና ለማሰብ ነው እዚህ ያደረሳቸው። የኢትዮጵያ ሕዝብ እንደሆነ ሁሌ አሸናፊ ነው የሚወደው። ለኔ ኤርትራ ሕዝብ የኢትዮጵያ ሕዝብ ነው። ነፃ ወጣንህ ብለው ወንበዴዎቹ የከረሙበት አካባቢ እኛ አሸንፈን ስንገባ የሕዝቡ ስሜት እንዴት ነበር? ከረን ስንገባ፣ አቆርዳ ስንገባ፣ ባርካ ስንገባ እንዴት ነበር የሚቀበለን? በዘፈን አልነበረም የሚቀበለን? እኛ ስንመጣ ከበሮን እየደለቀ ነበር የተቀበለን። ይህ